ታሪካችን የሚጀምረው ዩን በተባለ ታዋቂ የቀልድ መጽሐፍ አሳታሚ ኩባንያ ውስጥ በተዘጋጀ ጋዜጣዊ መግለጫ ላይ ሲሆን ጉባኤው ወደ አደጋ እየተቃረበ እንደሆነ እንመለከታለን። መድረክ ላይ ሚስተር ስሚዝ የተባሉ ባለሀብት በንዴት እየተንገበገቡ ሲሆን የኩባንያው ዳይሬክተርና የፕሮጀክቱ የፈጠራ ክፍል መሪ የሆነው ፍራንክ የተባለ ሰው በቦታው አልነበረም። ለጋዜጠኞች የማስተዋወቂያ ቪዲዮ ክሊፕ ሲታይ ምንም አይነት ድምጽም ሆነ የጀርባ ትረካ ስላልነበረው ግራ የሚያጋባ ጸጥታ ይሰፍንና ጋዜጠኞቹ መድረኩን በጥያቄ ሊያጣድፉ ሲሉ ፍራንክ በመጨረሻ ብቅ ይላል። ፍራንክ የተፈጠረውን ትርምስ ለማረጋጋት ፈልጎ በዚህ ፕሮጀክት ውስጥ ምርጡን ድምጽ ማስገባት እንፈልጋለን፣ እናም የመጨረሻው ውጤት ፍጹም ሲሆን ይቀርባል በማለት በእርጋታ ይናገራል። ፍራንክ ያሳየው ቀዝቃዛ ባህሪ የጋዜጠኞቹን ጉጉት ከማብረድ ይልቅ የበለጠ አቀጣጠለባቸው። በዚህ መሃል አንድ ጋዜጠኛ ድንገት ስለ ሚስተር ሊዮስ ሲል ጮኸ። ሊዮ በድምጽ ትወናው ዓለም ውስጥ አፈታሪክና የብዙዎች አድናቆት የነበረው ቢሆንም ከብዙ ዓመታት በፊት ያለምንም ዱካ ድምጹን አጥፍቶ የተሰወረ ሰው ነበር። የጋዜጠኛው ጥያቄ ፍራንክን ወደ ኋላ በመውሰድ በአንድ የሽልማት ስነ ስርዓት ላይ የነበረውን ትውስታ እንዲያስታውስ ያደረገው ሲሆን ወዲያውኑ ከትውስታው እንደባነነም ይህ የማይቻል ነው የሚል አጭር ምላሽ ይሰጣል። ከዚህ የኩባንያ ድራማ ወጣ ብለን ወደ ዋናው ገጸ ባህሪያችን ወደ ጋያ ስንሸጋገር እሷም የድምጽ ተዋናይ የመሆን ህልም ያላትና በከፍተኛ ስሜት የተሞላች ወጣት ስትሆን በአንዲት ትንሽ ካፌ ውስጥ እየሰራች የደንበኞችን ትዕዛዝ በተለያዩ የገጸ ባህሪያት ድምጽ በመቀበል ታዝናናቸዋለች። በደንብ ልብሷ ላይ የለጠፈችውን የምታደንቀውን የሚስጥራዊውን የሚስተር ሊዮን ባጅ አንድ ወጣት ደንበኛ ሲለየው የጋያ ፊት በደስታ ይበራል። በደስታም አዎ እኔ አድናቂው ነኝ፣ ለረጅም ጊዜ ከስራ ይርቃል ብዬ አስቤ አላውቅም ነበር ትለውና የጋያ ህይወት በትርፍ ሰዓት ስራዎችና በችሎታ ፈተናዎች የተሞላ እንደሆነ እንረዳለን። አንድ ቀን ግን ከአክስቷ የመጣ አስቸኳይ ጥሪ የፍራንክ ንብረት ወደ ሆነው የዩን ኩባንያ ለቃለ መጠይቅ እንድትጣደፍ ያደርጋታል። ወደ ህንፃው ልትገባ ስትል አክስቷ መልሳ በመደወል ለአንድ አጭር ፊልም የሚሆን የድምጽ ናሙና በአስቸኳይ እንደምትፈልግ ትነግራታለች። ጋያም አንድ ባዶ ክፍል አግኝታ ሙሉ አቅሟን በመጠቀም በስልኳ መቅዳት ትጀምራለች። ነገር ግን የምታነበው ስክሪፕት ለብቻው ሲሰማ ለአንድ የስራ ቦታ ጉቦ ስለመስጠት የሚናገር እንደሆነ እንረዳለን። ይህ በእንዲህ እንዳለ በቀጭን ግድግዳና በትንሽ መስኮት ብቻ በተለየው አጠገብ ባለው ክፍል ውስጥ ፍራንክ ሸሚዙን እየቀየረ እንደሆነ እንመለከታለን። የጋያን የትወና ድምጽ ሲሰማና ንግግሩም ገንዘብ ሰጥቶ ስራን ስለማግኘት መሆኑን ሲረዳ ፊቱ ወዲያውኑ ይቀያየራል። ወደ መስኮቱ ተጠግቶ ሲመለከትም ጥርጣሬው ያይላል። ጋያ አንድ ሰው እየተመለከታት እንደሆነ ተሰምቷት በመስኮቱ መጋረጃ በኩል ስትመለከት ሸሚዙን አውልቆ ምንም አይነት ስሜት ከማያሳየው ፍራንክ ጋር አይን ላይን ይጋጫሉ። በሁኔታው በጣም ስለተሸማቀቀች እቃዎቿን ሰብስባ በፍጥነት ከአካባቢው ትሸሻለች። ፍራንክ ግን በሁኔታው በመናደድ በጉቦ ስራ ለማግኘት የምትሞክር ታማኝነት የጎደላት አመልካች እንዳጋጠመው ያምናል። በቃለ መጠይቅ አዳራሹ ውስጥ ጋያ በጭንቀት ተወጥራ እናያታለን። ነገሩን ይበልጥ የሚያባብሰው ደግሞ ሌላዋ ተወዳዳሪ በጋያ ቲሸርት ላይ የተሰፉት ያጌጡ ዶቃዎች በመቅጃ ክፍል ውስጥ ድምጽ እንደሚፈጥሩ ስትነግራት ነው። በዚህም ምክንያት በድንጋጤ ወደ መጠበቂያ ክፍል ሮጣ ጃኬቷን በማውለቅ ዶቃዎቹን ከሸሚዟ ላይ በፍጥነት መበጣጠስ ትጀምራለች። ተራዋ ደርሶ ወደ ውስጥ ስትገባ ቃለ መጠይቅ አድራጊው ፍራንክ ስለሆነ ድምጿን ወዲያውኑ ያውቀዋል። ምንም አይነት ማብራሪያ ሳይሰጥም ተሰርዘሻል ሲል ያቋርጣታል። ባጋጠማት ነገር የተደናገጠችው ጋያ ምክንያቱን ስትጠይቀው ፍራንክ በንቀት ስሜት ምክንያቱን አታውቂም እንዴ ሲል ይመልስላታል። ከቃለ መጠይቁ በኋላ ድጋሚ ስታገኘው የኔ ኩባንያ ታማኝነት የጎደላቸው ሰዎችን አይቀጥርም በማለት አቋሙን በግልጽ ይነግራታል። ነገር ሁሉ አለመግባባት እንደሆነ የተረዳችው ጋያ እውነቱን ለማስረዳት እስከ መኪና ማቆሚያ ስፍራው ድረስ ትከተለዋለች። ስትለማመድ የነበረውን ስክሪፕት ልታሰማው ብትሞክርም ፍራንክ ግን ፊቱን አዙሮ መኪናው ውስጥ በመግባት በሩን ይዘጋባታል።
በዚህ ወቅት የጋያ የሹራብ ክር ሳታስተውል በመኪናው በር ተይዞ እንደነበር እንመለከታለን። ፍራንክ መኪናውን ሲያስነሳ የለበሰችው ሹራብ በሚያስደነግጥ ፍጥነት መተርተር ይጀምራል። እሷም በመጮህ በድንጋጤና በሀፍረት ተውጣ መሬት ላይ ትቀመጣለች። ፍራንክ በጎን መስተዋት ሲመለከት ከመኪናው ጋር የተያያዘ ረጅም የክር ገመድና አስፋልት ላይ የተቀመጠችውን ጋያ ስላየ መኪናው በፍጥነት ያቆማል። ወርዶም የተፈጠረውን አስቂኝና አዝናኝ ሁኔታ ይመለከታል። የተተረተረውን ክር ጠቅልሎ ኳስ በማድረግም ምንም ስሜት በማይሰጥ ፊት ይሰጣታል። አሁንም ተስፋ ያልቆረጠችው ጋያ ቀረጻውን ልታሰማው ብትሞክርም እሱ ግን ንግግሯን ችላ በማለት ሌላ ልብስ አለሽ ሲል ይጠይቃታል። ጋያ ጃኬቷን መጠበቂያ ክፍል ውስጥ ጥላ ስለነበር የምትለብሰው እንደሌላት ሲረዳ ፍራንክ ምንም ሳይናገር የራሱን ውድ ኮት አውልቆ ትከሻዋ ላይ ይደርብላታል። ምንም እንኳን ጋያ ሁለተኛ እድል እንዲሰጣት ብትለምነውም ጥሏት ይሄዳል። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉንም ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን ቆይቶ መንገዱ በቃጫኝ መኪና በመዘጋቱ ፍራንክ በጋያ ካፌ በኩል በእግሩ ለማለፍ ይገደዳል። በዚህ አጋጣሚ ወደ ውስጥ ሲመለከት ጋያ ደንበኞችን በልዩ የድምጽ ትወና ችሎታዋ እያዝናናች ስታስተናግድ ተመልክቶ ለሙያው ያላትን ጥልቅ ፍቅር ይረዳል። ይህ ብቻ ሳይሆን እሱ በድብቅ ለሚደግፈው ማየት ለተሳናቸው ህፃናት መርጃ የሚሆን የልገሳ ሳጥን እዛው መኖሩን ሲያይ ልቡ ይነካል። ወዲያውኑ ስልኩን አውጥቶ ለረዳቱ በመደወል የድምጽ ትወና ስልጠና መቀመጫዎችን ቁጥር ጨምር ብሎ ያዛል። ይህ የማይቻል መሆኑ ሲነገረው ግን ታዲያ ሌላ ክፍት የስራ ቦታ አለ ሲል ይጠይቃል። ብዙም ሳይቆይ ጋያ ከዩን ኩባንያ የስልክ ጥሪ ይደርሳታል። የተሰጣት ስራ የድምጽ ተዋናይነት ሳይሆን የፊት ለፊት እንግዳ ተቀባይነት ቢሆንም ወደ ህልሟ ለመድረስ እንደ መጀመሪያ እርምጃ ትቆጥረዋለች። የፍራንክን ኮት በለበሰችበት ወቅት የተሰማትን ልዩ ስሜት እያስታወሰችም ልቧ በደስታ ይመታል። በኩባንያው ውስጥ መስራት ከጀመረች በኋላ ግን የጋያ ጥርጣሬ እያደገ ይመጣል። የፍራንክን የቡና አዘዛዝ፣ የእጅ ጽሑፉንና ስለ ድምጽ ትወና ያለውን ጥልቅ እውቀት ስትታዘብ ሁሉም ነገር ከምታደንቀው ሊዮ ጋር እንደሚመሳሰል ታስተውላለች። እርግጠኛ ለመሆንም የቴክኖሎጂ ባለሙያ ለሆነው ያጎቷ ልጅ ለአሌክስ የፍራንክን ፊርማ እሷ ከያዘችው ብርቅዬ የሊዮ ፊርማ ጋር እንዲያነጻጽርላት ትጠይቀዋለች። ውጤቱም 90% ተመሳሳይነት እንዳላቸው ያረጋግጥላታል። አንድ ምሽት ላይ ፍራንክ ወደ አንድ የግል ስቱዲዮ ሲገባ ትመለከተዋለች። ተከትለው ሄዳ በስቱዲዮ መስኮት ስትመለከት የሊዮ መለያ የሆኑትን ልዩ የጆሮ ማዳመጫዎች አድርጎ ታየዋለች። በዚህ ተገርማ በሐሳብ ተውጣ ሳለች ሳታስበው የመስታወት በሩን ስለተጋጨች ትጮኻለች። ፍራንክም ድምጿን ሰምቶ የጆሮ ማዳመጫዎቹን በፍጥነት ይደብቃል። ጋያ እንደተያዘች ብታውቅም ድፍረቷን አሰባስባ ወደ ውስጥ ትገባና ሊዮ ብላ ትጠራዋለች። እሱ ምንም እንደማያውቅ በማስመሰል ሊከዳት ቢሞክርም እሷ ግን የሰበሰበችው ማስረጃ ልማዶቹን፣ ፊርማውንና ለሙያው ያለውን ፍቅር አንድ ባንድ ትዘረግፍለታለች። ፍራንክም አሁን እጅ ላለመስጠት እነዚህ ሁሉ በአጋጣሚ የተፈጠሩ ነገሮች ናቸው፣ ደግሞስ ድምጻችን ይመሳሰላል ሲል ይገዳደራታል። ጋያ ግን ላፍታ ጸጥ ካለች በኋላ በጣም ጥሩ የድምጽ ተዋናይ ስለሆንክና ለረጅም ጊዜ የተለየ ድምጽ ስትጠቀም ስለነበር ላውቅህ እንኳን አልቻልኩም የሚል ያልተጠበቀ መልስ ትሰጠዋለች። ለዚህ ንግግሯ ፍራንክ ምንም መልስ ሳጥቶ ዝም ይላል። በማግስቱ ግን ሌላ ያልተጠበቀ ችግር ይፈጠራል። ዴቪድ የተባለ ታዋቂ ነገር ግን እብሪተኛ የድምጽ ተዋናይ ከፍራንክ ጋር እሰጥ አገባ ውስጥ ይገባሉ። የዴቪድ ስራ አስኪያጅ ይህንን ግጭት በድብቅ ቀርጾ ፍራንክን እንደ ጨካኝ አምባገነን የሚያስመስል በተንኮል የተቀነባበረ ቪዲዮ ይለቀዋል። በዚህ ምክንያት ጋዜጠኞች የኩባንያውን መግቢያ ሲወሩት እናያለን። ፍራንክ ከህንጻው ሲወጣ ጋዜጠኞች ይከቡታል። ነገር ግን በዚያው ቅጽበት ጋያ እጁን ይዛ በህዝቡ መካከል በመጎተት እንዲያመልጡ መንገድ ትፈጥርለታለች። ከአካባቢው ርቀው በአስተማማኝ ቦታ ከተነፈሱ በኋላ ጋያ ከጋዜጠኞች ስላዳንኩ በውለታው ምትክ የድምጽ ትወና መምህሬ ትሆናለህ የሚል ቅድመ ሁኔታ ታስቀምጣለች። ፍራንክም በድፍረቷ ተደንቆ ጥያቄዋን ተስማምቶ ይቀበላል። እሷም በደስታ ተሞልታ እቅፍ ታደርገዋለች። ከዚያም በተረጋጋ መንፈስ ቪዲዮ የተቀነባበረ መሆኑ እንዲያስረዳ ትረዳዋለች። ይህም ዴቪድ ቪዲዮውን እንዲያነሳና ከፕሮጀክቱ እንዲገለል ያደርገዋል። አሁን በይፋ የፍራንክ ተማሪ የሆነችው ጋያ የኩባንያውን የድምጽ ትወና ክፍል ትቀላቀላለች።
የመጀመሪያ ስራቸውም በእናትና በታመመ ልጅ መካከል ያለውን ስሜታዊ ትዕይንት መተረክ ነበር። ነገር ግን ጋያ ትዕይንቱን የሚጠይቀውን እውነተኛ ሐዘን ማውጣት ስላልቻለች በጣም ትቸገራለች። ፍራንክም ትወናው ሕያው እንዲሆን ከእውነተኛ ስሜቶች መነሳት እንዳለባት ምክር ይሰጣታል። በዚያው ምሽት በሕይወትህ አዝነህ ታውቃለህ ብላ የላከችለት የጽሑፍ መልእክት ፍራንክን ወደ አሳዛኝ የሆስፒታል ትውስታው ይመልሰዋል። በጠረጴዛ ላይ የተቀመጡ የምርመራ ውጤቶችና የድምጽ ገመዶቹን ለአደጋ የሚያጋልጥ ቀዶ ጥገና የሚጠይቅ የካንሰር ምርመራ ውጤት ትዝ ይለዋል። ታዋቂው ሊዮ ከህዝብ እይታ የጠፋበት ሚስጥርም ይሄው እንደሆነ እንረዳለን። በማግስቱ ጋያ ልምምድ ከመጀመሩ በፊት ራሷን ስታ ትወድቃለች። ፍራንክ ሁኔታው ሲያጣራ ለገጸ ባህሪው ሐዘን እንዲሰማት ብላ ራሷን እያስራበች እንደነበር ይረዳል። እንዲህ አይነት የሞኝነት ዘዴ በመጠቀሟ በቁጣ ከገሰጻት በኋላ ራስን ሳይጎዱ እውነተኛ ስሜትን ከገጸ ባህሪው ጋር እንዴት ማዋሃድ እንደሚቻል ያስረዳታል። የእሱን ምክር ተከትላም ጋያ እንባ በተሞላ ድምፅ አስደናቂ ትወና ታቀርባለች። ከክፍለ ጊዜው በኋላ ፍራንክ በባህር ዳርቻ ስታለቅስ ያገኛታል። እሷም በለሆሳስ እናቴ የሞተችው ልክ በዚህ ቀን ነበር፣ ያኔ እኔ በጣም ትንሽ ነበርኩ ብላ የልቧን ህመም ታወራለች። እሱም የህመሟን ጥልቀትና የጥንካሬዋን መጠን በመገንዘብ በአዲስ የርህራሄ ስሜት ይመለከታታል። ግንኙነታቸው ይበልጥ የጠለቀው ፍራንክ ይደግፈው የነበረውን ማየት የተሳናቸው ህፃናት ትምህርት ቤት ሊጎበኝ በሄደበት ወቅት እንደሆነ እናያለን። እዚያም ጋያ ላለፉት 6 ዓመታት በበጎ ፈቃደኝነት ስታገለግል ያገኛታል። ጋያም መጀመሪያ አካባቢ በጎ ፈቃደኞቹን የጀመረችው ሊዮን ማለትም ፍራንክን ለማግኘት እንደነበርና እሱ ለእሷ ትልቅ መነሳሻ እንደሆነ ትናዘዛለች። ፍራንክ የእሷን የዓመታት ቁርጠኝነትና ቅንነት ሲመለከት ልቡ ይነካል። በመጨረሻም አንቺ እውነተኛ ተማሪ ነሽ በማለት በይፋ እውቅና ይሰጣታል። ነገር ግን ክሎይ የተባለች በተፈጥሮ ተሰጥኦ ያላትና ታዋቂ የድምጽ ተዋናይ ኩባንያውን ስትቀላቀል ለጋያ አዲስ ፈተና ይፈጠራል። ክሎይ እንደመጣች ወዲያውኑ ጋያ ስትለማመድበት የነበረው ሚና ለሷ ይሰጣታል። ልቧ የተሰበረው ጋያ ፍራንክን የትኛው የበለጠ አስፈላጊ ነው፣ ተሰጥኦ ወይስ ጠንክሮ መስራት ብላ ትጠይቀዋለች። እሱ በወቅቱ መልስ ባይሰጣትም ጥያቄዋ ግን እሱንም በሙሉ የሥራ ዘመኑ ሲያብሰለስለው የነበረውን ጥርጣሬ ያንጸባርቅበታል። በኋላ ላይ ፍራንክ ጋያን የክሎይን ቅጂዎች ስታዳምጥ ያገኛታል። በራስ መተማመኗ እንደተሟጠጠ በግልጽ ይታይ ነበር። ስለሷ በመጨነቅ ጭንቅላቷን ለማጥራት ወደ ሄደችበት ስፍራ ተከትሏት በመሄድ በጸጥታ ያጽናናታል። ከዚያም ነገ ወደ ኒንዳ ዩኒቨርሲቲ ነይ የሚል አጭር መልእክት ይልክላታል። አዲስ ምዕራፍ ሊጀመር እንደሆነና የፍራንክን መመሪያ ተከትላ ጋያ ወደ ኒንዳ ዩኒቨርሲቲ ትሄዳለች። ይህ ግቢ አባቱ የድምጽ ትወናን በጥብቅ ያሰለጠኑበት ቦታ ስለነበር ለፍራንክ ጥልቅ ትርጉም እንዳለው እንረዳለን። ቀደም ሲል የጠየቀችውን ጥያቄ ለመመለስ የመረጠው ቦታም ይሄው ሲሆን ጠንክሮ መስራት ከችሎታ የበለጠ አስፈላጊ ነው ሲላት ድምጹ የራሱን ያለፈ ህይወት በማስታወስ ለስልሶ ነበር። ተሰጥኦ ጊዜያዊ ሊሆን ይችላል፣ ቁርጠኝነት ግን ዘላለማዊ ነው በማለት ምክሩን ይለግሳል። በስጦታ መልክም አዲስ የድምጽ መቅጃ ይሰጣታል። በመቅጃው ውስጥም እንደ የግል ሀብት የሚቆጥረውንና አሁን ከሷ ጋር ለመጋራት የወሰነውን ብርቅዬና ያልተለቀቀ የሊዮ ቅጂ የያዘ ክሴት አካቶበታል። የሚቀጥለው መዳረሻቸው ታዋቂ የአኒሜሽን ባለሙያዎች የሚሰበሰቡበት አንድ የኢንዱስትሪ መድረክ እንደሆነ እናስተውላለን። የክሎይና የፍራንክ የቀድሞ የቅርብ ጓደኛ የሆነው ማርክ ወደ ስፍራው ሲመጡ ግን ድባቡ ይቀየራል። የሶስቱ በአንድ ክፍል ውስጥ መገኘት የድሮ ትዝታዎችን ይቀሰቅሳል። ከብዙ ዓመታት በፊት ፍራንክና ማርክ ገና ጀማሪ አርቲስቶች በነበሩበትና የድምጽ መሳሪያ መግዛት እንኳን አቅም ባጠራቸው ወቅት በሁለቱ ፍቅር ወድቃ የነበረችው ወጣት ክሎይ ከራሷ የቁጠባ ገንዘብ በመስጠት ህልማቸውን እንዲከተሉ ረድታቸው እንደነበር እናያለን። አሁን ግን በመካከላቸው የተፈጠረውን ልዩነት ስትመለከት ሁለታችሁም እንደ በፊቱ መመለስ አለባችሁ ብላ ትማጸናለች። ፍራንክ ግን እንደተለመደው በአቋሙ በመጽናት ካሁን በኋላ ሐሳቦቻችን አይጣጣሙም በማለት ጥሏቸው ይሄዳል። ከጥቂት ጊዜ በኋላ ማርክ ወደ ጋያ ይቀርባል። እይታው ውስጥ እንግዳ የሆነ የማወቅ ጉጉት ይታያል። እኔ የፍራንክ ጓደኛ ነኝ በማለት ንግግሩን ከጀመረ በኋላ ከብዙ ዓመታት በፊት ጋያ ከምትባል አድናቂው የድምጽ ትወና ምክር የሚጠይቁ ተከታታይ ደብዳቤዎች እንደደረሱት ያስታውሳል።
በስሜት የተሞሉ ደብዳቤዎችን ስለጻፈችው ልጅ ሁልጊዜ ማወቅ ይፈልግ እንደነበር ይነግራታል። ይህንን ተከትሎም ሊዮ በቀረበትና ማርክ ብቻውን የተናደደውን ህዝብ በተጋፈጠበት የአድናቂዎች ዝግጅት ላይ እሱን ለመከላከል የተነሳችው ብቸኛ አድናቂ ጋያ እንደነበረች ያስታውሳል። ከዚያች ቀን ጀምሮ ለ6 ዓመታት ያህል ሲፈልጋት እንደነበርም ይናዘዛል። የተወሳሰበው ግንኙነታቸው ወደ አዲስ ምዕራፍ የሚሸጋገረው በአንድ ምሽት ክሎይ ሰክራ ፍራንክና ጋያ እራት እየበሉበት የነበረውን ቦታ ስታውክ ነው። ሁለቱን አብረው ስታያቸው እየተንገዳገደች ቀርባ በቡድን ለማቀፍ ስትሞክር በድንገት ፊታቸውን ታጋጨዋለች። ይህም ሳያስቡት እንዲሳሳሙ ያደርጋቸዋል። ፍራንክ በሁኔታው በጣም ስለተሸማቀቀ ጋያን ከክሎይ እይታ በመከለል ሁኔታውን ለማርገብ ይሞክራል። ነገር ግን በመካከላቸው የተፈጠረው የኤሌክትሪክ ንዝረት የሚመስል ስሜት እንደተንጠለጠለ ይቀራል። በዚያ ምሽት ጋያ ጉዳዩን እንዴት እንደምታነሳ እርግጠኛ ስላልነበረች በቃላት ፈንታ አይናፋር ስሜት ገላጭ ምልክት ያለበትን የደህና ደር መልእክት ብቻ ትልክለታለች። ያ ድንገተኛ መሳሳም ግን ግንኙነታቸውን እንደለወጠው ምንም ጥርጥር እንደሌለው እናስተውላለን። ከዚያ ጊዜ ጀምሮ ፍራንክ ጋያን ከማርክ ጋር ሲያያት የቅናት ስሜት ይፈታተነው ይጀምራል። ይህን የተመለከተው ረዳቱ ቤን ፍቅር ማለት የምትወደው ሰው አጠገብህ ሲሆን መደሰት፣ ከሌላ ሰው ጋር ሲያወራ ደግሞ መረበሽ ነው ሲለው ፍራንክ የሚሰማው ስሜት ልክ ቤን እንደገለጸው መሆኑ በድንጋጤ ይረዳል። የማርክና የጋያ ግንኙነት ሚስጥርም በመጨረሻ እውነቱን ሲነግራት ይፈታል። ከብዙ ዓመታት በፊት ጋያ ለምታደንቀው ለሊዮ የጻፈቻቸው ደብዳቤዎች በስህተት ለማርክ እንደደረሱ ያስረዳታል። በዚያን ጊዜ ማርክ የራሱ አድናቂ ስላልነበረው እውነቱን ለፍራንክ ለመናገር ድፍረቱ አጥቶ እንደነበር በይቅርታ ይገልጽላትና ማስረጃውን በስልኩ ያሳያታል። ጋያም ሁኔታውን ተረድታ ይቅር ትለዋለች። ይህ ግልጽነት በመካከላቸው ያለውን ግንኙነት ቢያስተካክለውም የጋያ አድናቆት ምንጊዜም ለሊዮ ማለትም ለፍራንክ እንደነበር ያረጋግጣል። የግል ህይወታቸው ውዝግብ ጋብ ሲል በስራ ቦታ ሌላ ቀውስ እንደተፈጠረ እናያለን። የድምጽ ትወና ተማሪዎቹ የፕሮጀክቱን ደረጃ ማሟላት ሲሳናቸው ትዕግስት ያጣው ፍራንክ በሰነዘረባቸው ከባድ ትችት ምክንያት አብዛኛዎቹ ተማሪዎች በንዴት ስራቸውን ሲለቁ እንመለከታለን። ጋያ ግን ቡድኑ እንዲፈርስ ስላልፈለገች በፍራንክ ፊት እንደ ፈሪ ተማሪ ሳይሆን እንደ እኩያ ባልደረባ በመቆም የእያንዳንዱን ተማሪ የግል ችግርና ድብቅ ጥንካሬ ታስረዳዋለች። ከአስፈሪ ውጫዊ ገጽታው ጀርባ ያለውን የዋህ ማንነት በተማሪዎቹ ውስጥ ማየት እንዳለበት ስትነግረው ቃላቷ ልቡን እንደነኩት እንረዳለን። በማግስቱ ፍራንክ ተማሪዎቹ ወደ ተሰበሰቡበት ካፌ በመሄድ ስህተቱን አምኖ ይቅርታ ይጠይቃል። እያንዳንዱን ተማሪ በስም ጠርቶ ልዩ የድምጽ ችሎታውን በማድነቅ ሞራላቸውን ይገነባል። ትህትናውና ማስተዋል የተሞላበት ንግግሩም ተማሪዎቹ መልሶ ስላሸነፋቸው በአንድነት ወደ ኩባንያው ይመለሳሉ። ፍራንክ ለጋያ ላደረገችው እርዳታ እያመሰገናት በአንቺ ምክንያት እነሱን በተሻለ ለመርዳት ችያለሁ፣ ነገር ግን አሁንም በደንብ ላውቀው ያልቻልኩት አንድ ተጨማሪ ሰው አለ ይላታል። እሱ ስለ ጋያ እያወራ ቢሆንም እሷ ግን ስለ ክሎይ መስሏት እንደነበር እናስተውላለን። ፍራንክ በጋያ ያለው እምነት ሙሉ ስለሆነ ፕሮጀክቱን ዋና ሚና ልምድ ላላት ክሎይ ከመስጠት ይልቅ ለጋያ ለመስጠት ወሳኝ ውሳኔ ያደርጋል። ነገር ግን በጋያ ላይ የነበረው ጫና ከአቅሟ በላይ እንደሆነባት እናያለን። የኩባንያው ባለሀብት ሚስተር ስሚዝ በተገኙበት ልምምድ ላይ በድንጋጤ ደርቃ ድምጿ እየተንቀጠቀጠ አንድም መስመር በትክክል መናገር ሳትችል ትቀራለች። መንተባተቧም ሁኔታውን ያባብሰዋል። ሚስተር ስሚዝ በብስጭት ቢናደዱም ፍራንክ ግን ቡድኑን በመከላከል በመጪው ውድድር ላይ ራሳቸው እንደሚያረጋግጡ ቃል ይገባል። ሆኖም በውድቀቷ በጣም የተሰበረችው ጋያ እየሮጠች ከክፍሉ ትወጣለች። በሁኔታው የተጨነቀው ፍራንክ ወደ ቤቷ ሄዶ ስለ ጋያ ጭንቀት ካጎቷ ልጅ ከአሌክስ ጋር ይነጋገራል። አሌክስም የችግሩን ምንጭ ይገለጽለታል። ከእናቷ ሞት በኋላ ጋያ በትምህርት ቤት ስለ ምናባዊ እናቷ ድርሰት ጽፋ በክፍል ውስጥ ስታነብ አንዲት ተማሪ እናትሽ ሞታለች፣ ስለዚህም ውሸታም ነሽ ብላ እንደጮኸችባት ይነግረዋል። ይህ የህዝብ ውርዴት ጥልቅ የሆነ የስሜት ጠባሳን ስላሳረፈባት ከዚያን ቀን ጀምሮ በከፍተኛ ጫና ውስጥ ስትሆን መንተባተብ እንደምትጀምር ያስረዳዋል።
አክሎም ጋያ መሻሻል ያሳየችው አንተን ማዳመጥ ከጀመረች ወዲህ ነው። ስለዚህም አሁንም ልትረዳት የምትችለው አንተ ብቻ ነህ ይለዋል። የሸክሟን ክብደት የተረዳው ፍራንክ በፍጹምነት ጉድለቶቿ ውስጥ ብቻዋን እንዳልሆነች ሊያሳያት ይፈልጋል። ጋያ ውድድሩን እርግፍ አድርጋ ትታ ከአባቷ ጋር ለጉዞ ልትወጣ በተዘጋጀችበት ሰዓት ፍራንክ ወሳኝ የድምጽ መልእክት ይልክላታል። በዚህ መልእክት ውስጥ ለረጅም ጊዜ የደበቀውን ሚስጥር ያካፍላታል። ድምጹ በጥሬ ስሜትና በተጋላጭነት እየተንቀጠቀጠ ካንሰር ነበረብኝ ሲል ይናዘዛል። ቀዶ ጥገናው የድምጽ ገመዶችን ለአደጋ ያጋልጠው ስለነበር የድምጽ ትወና ማቆም ነበረብኝ። ሊዮ የጠፋውም ለዚህ ነበር ሲል እውነቱን ይነግራታል። በመቀጠልም እሱ የራሱን ድምጽ እንደገና እንደተቀበለ ሁሉ እሷም የራሷን ድምጽ እንድትቀበል የሚያበረታታት ለእሷ ብቻ የተዘጋጀ ልዩ ቅጂ ይልክላታል። ይህ የፍራንክ ንግግር ለጋያ ልክ እንደ አዲስ ጉልበት ይሆንላታል። በድፍረትና በዓላማ ተሞልታ ጉዞዋን በመሰረዝ ወደ ውድድሩ ቦታ ትመለሳለች። ልክ ቡድኗ መድረክ ላይ ሊወጣ ሲልም ትደርሳለች። በጭንቀት ሲጠብቃት የነበረው ፍራንክ በፈገግታ ይቀበላታል። ለሁለቱም ብቻ የሚገባ መምህርና ተማሪ የሚል የውስጥ ቀልድ የያዘ የዱባ አርማ ያለበትና ከራስ ጋር ተመሳሳይ የሆነ ሁዲ አዘጋጅቶላት እንደነበር እናያለን። በእሷ ላይ ያለውን ጽኑ እምነት ስትመለከት ፍርሃቷ ሲጠፋ ይሰማታል። ሁዲውን ለብሳም ወደ መድረኩ ትወጣለች። ያቀረቡት ትርኢት እንከን የለሽ በመሆኑ ተመልካቹን ይማርካል። ዳኞቹም ቂም ያልያዘችው ክሎይን ጨምሮ ከፍተኛውን ነጥብ ይሰጧቸዋል። በድሉ የደስታ ስሜት መሃል ፍራንክና ጋያ መድረክ ላይ እርስ በእርስ ተቃቅፈው ደስታቸውን ይገልጻሉ። በዚያው ምሽት ከድግሱ በኋላ በመምህርና በተማሪ መካከል የነበረው መስመር ለበጎ ሲሰረዝ እንመለከታለን። በመንገድ ዳር ፓርክ ጸጥታ ውስጥ በደስታና በስሜት ተገፋፍቶ ፍራንክ ጋያን ይስማታል። ይህ ግን እንደ መጀመሪያው በአጋጣሚ ሳይሆን ሆን ተብሎ የተደረገ የፍቅር መገለጫ እንደሆነ እንረዳለን። በማግስቱ ቢሮ ውስጥ ሲገናኙ አይናፋርነትና ግራ መጋባት ቢሰማቸውም የቫላንታይን ቀን ሲቃረብ ፍራንክ ስሜቱን በግልጽ ለመናገር ይወስናል። እቅድ እያወጣ ሳለ ግን ረዳቱ ቢን ጋያን ከሰዓት በኋላ ወደ መጫወቻ ማዕከል ይዟት በመሄዱ ልቡ በጉጉትና በቅናት ተሞልቶ ሲጠብቃት እናያለን። ነገር ግን ልክ የፍራንክና የጋያ ፍቅር ማበብ ሲጀምር ከፍራንክ ያለፈ ታሪክ የመጣች ሊሊ የተባለች ሴት ሰላማቸውን ስታውከው እናያለን። ሊሊ ከብዙ ዓመታት በፊት በሽልማት ስነ ስርዓት ላይ የነበረችው የሊዮ አድናቂ እንደነበረች ይታወቃል። ጋያን በራስ የመተማመን ስሜት እንድታጣ ባደረገ የግል ውይይት ሊሊ ፍራንክን ለመጪው የልደት በዓሏ እንደጋበዘችው እንመለከታለን። ይህ ግብዣ ለፍራንክ ህመም የተሞላ ትውስታን ይቀሰቅስበታል። ምክንያቱም ሽልማቱን ባሸነፈበት ምሽት ማንነቱን ለመደበቅ ሲሸሽ እሱን የተከተለችው ሊሊ በእግር ጉዳት ምክንያት የአካል ጉዳት እንዲደርስባት ሆኖ እንደነበር እንረዳለን። ከዚያን ጊዜ ጀምሮ ፍራንክ በጥፋተኝነት ስሜት ይሰቃይ ነበር። ፍራንክ ይህንን አስቸጋሪ ሁኔታ እንዴት እንደሚፈታው ከማሰቡ በፊት ከሊሊ የተላከ የድሮ ደብዳቤን መሰረት ያደረገ የተዛባ ታሪክ በኢንተርኔት ይሰራጫል። ታሪኩ ሊዮን አድናቂውን በግዴለሽነት የጎዳና ከኃላፊነት ለማምለጥ ከዘርፉ የጠፋ ጭራቅ አስመስሎ ያቀርበዋል። የህዝቡ ቁጣ ፈጣንና አውዳሚ ሲሆን ይህ ቅሊት የፍራንክ ቡድን ከድምጽ ትወና ውድድር የመጨረሻ ዙር ውጪ በማድረግ የለፉበትን ሁሉ ውሃ ይበላዋል። የቅሊቱ እውነተኛ ምንጭ የማርክ የስራ ባልደረባ የሆነው ጋውን የተባለ ሰው ተስፋ በመቁረጥ ያቀነባበረው የማጭበርበር ድርጊት እንደሆነ ይረጋገጣል። ጋውን ይህንን የፈጠረው ተፎካካሪዎቹን በማስወገድ ለቡድናቸው ድልን ለማስጠበቅ አስቦ ቢሆንም ማርክ ግን እውነቱን ሲያውቅ በድንጋጤና በፍራንክ ላይ ባደረሰው ጉዳት ምክንያት በቁጭት ይሞላል። ስራውና ዝናው አደጋ ላይ የወደቀበት ፍራንክ ትልቅ ውሳኔ በመውሰድ ጋዜጣዊ መግለጫ ለመስጠትና ለህዝቡ እውነቱን ለመናገር ይወስናል። ረዳቱ ቢን ይህ እርምጃ ነገሮችን ከማባባስ ውጪ ጥቅም እንደሌለው በመግለጽ ሊያስቆመው ቢሞክርም ፍራንክ ግን ጋያን ከሚያስከትለው መዘዝ ለመጠበቅ ሲል ያለፈውን ታሪኩን ፊት ለፊት ለመጋፈጥ ቆርጦ ይነሳል። ወደ ጸጥተኛው ቤቱ ጋያን ይወስዳታል። በዚያም በሽልማት መድረኩ ላይ ወጥቶ ያልተቀበለውን ምርጥ የድምጽ ተዋናይ ዋንጫ በመደርደሪያው ላይ ያሳያታል። በዚያች ወሳኝ ምሽት የለበሰው ልብስና ከዚያ በኋላ የተቀበለውን የተራራ ያህል የደጋፊ ደብዳቤ አንድ በአንድ ያስጎበኛታል። በመቀጠልም ጥልቅ ፍርሃቱን ይናዘዝላታል።
በወቅቱ ስራውን ሊያስቆመው የሚችለውን የካንሰር ምርመራ ውጤት ይፋ ማድረጉ አድናቂዎቹን እንደሚያሳዝናቸው ስለተሰማው መሰወሩ የፍርሃት ሳይሆን እነሱን የመጠበቅ ተግባር እንደነበር ያስረዳታል። የመስዋዕትነቱን ጥልቀት የተረዳችው ጋያ ከጎኑ ልትቆም እንደሚገባ ትወስናለች። በፍጥነት እቅድ በማውጣት የድምጽ ትወና ቡድኑን በማሰባሰብ የሊሊ የመጀመሪያ ያልተስተካከለ ደብዳቤ ከነሱ ጋር እንደሚገኝ በማመን በሊዮ የዓመታት የደጋፊ ደብዳቤዎች ክምር ውስጥ እንዲፈልጉ ታደርጋለች። ከብዙ ፍለጋ በኋላም ዋናውን ደብዳቤ ያገኙታል። ጋያ በህዝብ ዘንድ እየተብጠለጠለች ወደ ነበረችውና ከሰው ወደ ሸሸችው ሊሊ በመቅረብ እውነቱን ትነግራታለች። ጋያ በሰጠቻት አዲስ ድፍረትና በእውነት ታጥቃ ሊሊ በጋዜጣዊ መግለጫው ላይ ለመገኘት ትስማማለች። ዝግጅቱ የሚዲያ ትኩረትን የሳበ እንደሆነ እናያለን። ካሜራዎቹ ሲበሩ ሊሊ መድረክ ላይ በመውጣት ስለ አደጋው ሲነገሩ የነበሩትን የውሸት ወሬዎች በሙሉ ታጠራለች። ነገር ግን እውነተኛው የለውጥ ነጥብ ፍራንክ ራሱ ወደ ማይክሮፎኑ ሲመጣ እንደሆነ እንረዳለን። ለዓለም ታሪኩን በሙሉ ይነግራል። የሊዮ ማንነቱን፣ ከካንሰር ጋር ያደረገውን ትግልና ለዝምታው እውነተኛ ምክንያት ይገልጻል። የእሱ ተጋላጭነትና ታማኝነት አዳራሹ ጸጥ የሚያሰኘው ሲሆን የህዝብ አስተያየትንም ሙሉ በሙሉ ይቀይረዋል። ከዝግጅቱ በኋላ ፍራንክ በአመስጋኝነት ስሜት ሊሊን ያቅፋታል። ጋያ ይህንን ስትመለከት የቅናት ስሜት ብትሰማትም ወደ እነሱ በመቀላቀልና ፍራንክን በማቀፍ ጽኑ ድጋፏን ታሳያለች። በዚያች ምሽት ግንኙነታቸው ወደማይሰበር ደረጃ ይሸጋገራል። ፍራንክ በቤት ውስጥ ከ6 ዓመት በፊት የላከችለትን ልብ የሚነካ ቪዲዮ ለጋያ ያሳያታል። ቪዲዮ ሲያልቅ በሽልማት ስነ ስርዓቱ ላይ ለብሶት የነበረውን ጥቁር ልብስ ለብሶ ደረጃው ላይ ይታያል። ይህም በህይወቱ ውስጥ ህመም የሞላበትን ምዕራፍ መዝጋቱንና ከሷ ጋር አዲስ ህይወት መጀመሩን የሚያሳይ ምሳሌያዊ ድርጊት መሆኑን እንረዳለን። ከዚያም በሰላም እርስ በእርስ ተቃቅፈው ይተኛሉ። የወደፊት ህይወታቸውንም ብሩህ ተስፋ እንዳለው እናያለን። በማግስቱ ጠዋት ግን የፍራንክ ወላጆች በድንገት በመምጣታቸው ደስታቸው ሲቋረጥ እናያለን። ጋያ በድንገት ተውጣ የፍራንክን ሸሚዝ እንደለበሰች ብትገኝም ፍራንክ ግን ያለምንም ማቅማማት ይህች የሴት ጓደኛዬ ናት በማለት ለቤተሰቡ በኩራት ያስተዋውቃታል። ይሁን እንጂ ባለሀብቱ ሚስተር ስሚዝ የፍራንክን ወደ ዝና መመለስ እንደ ወርቃማ የገቢ ምንጭ ስለቆጠሩት አዲስ ስጋት ሲፈጠር እናያለን። የፍራንክን አዲስ ዝና ለትርፍ ለመጠቀም በሊዮ ስም እንደገና የድምጽ ትወና እንዲጀምር ይጠይቁታል። ነገር ግን ፍራንክ የጤናውን ሁኔታ መርሆን በመጠበቅ ይህንን ጥያቄ ውድቅ ያደርጋል። ሚስተር ስሚዝም በምላሹ በጭካኔ ከስራ ያባርሩታል። በውል ስምምነቱ ውስጥ በነበረ ክፍተት ምክንያትም ፍራንክ ራሱ ከገነባው ኩባንያ ለመውጣት እንደሚገደድ እንረዳለን። ልቡ ቢሰበርም ቆራጥ ውሳኔ የወሰነው ፍራንክ ከሚስተር ስሚዝ ተጽዕኖ ርቆ አዲስ ህይወት ለመኖር ወደ ቤጂንግ ለመሄድ ያቅዳል። የኩባንያውን ኃላፊነትም ከስምምነት ላይ ለደረሰበት ለማርክ አደራ ይሰጣል። ይህ ውሳኔ ግን ለጋያ እጅግ አሳዛኝ እንደሆነ እናያለን። ከእሱ የመለየትን ሀሳብ ልትሸከመው አትችልም። በዚህ ምክንያት የኩባንያውን ቀጣይ ፕሮጀክት ለማስተዋወቅ በተዘጋጀ ጋዜጣዊ መግለጫ ላይ የፊልሙ ዋና የድምጽ ተዋናይ የነበረችው ጋያ ያልተጠበቀ እርምጃ ትወስዳለች። ከታቀደው ስክሪፕት ውጪ በመውጣት ፍራንክ ላደረገላት ሁሉ አመስግና የኩባንያው እውነተኛ ባለቤት እሱ መሆኑን በይፋ ታውጃለች። በመጨረሻም ስራ መልቀቋን በመናገር ሁሉንም ሰው ታስደነግጣለች። ወደ አውሮፕላን ማረፊያ እየሄደ የነበረው ፍራንክ ይህንን የቀጥታ ስርጭት ሲመለከት ወዲያውኑ ጉዞውን ሰርዞ እሷን ለማግኘት ይመለሳል። ስሜቱን ደብቆ ስለቆየው ነገር ይቅርታ ከጠየቀ በኋላ በሚያምር ሁኔታ ወደ ተጌጠ የአትክልት ስፍራ ይወስዳትና የጋብቻ ጥያቄ ያቀርብላታል። ለዚህም እንዲሆን ያዘጋጀው ቀለበት ልዩ እንደሆነ እናስተውላለን። የድምፅ አሻራ መቅዳት የሚችልና የጋራ ፍቅራቸው ፍጹም ምልክት የሆነ ቀለበት ያበረክትላታል። የፍቅር ታሪካቸው ለዘላለም በቀለበቱ ላይ መቀረጹን ስትረዳም ጥያቄውን በእንባ ትቀበላለች። አዲሱ ህይወታቸውንና ስራቸውን ለመደገፍ የፍራንክን ቤት በመሸጥ ወደ ጋያ አፓርታማ ይዛወራሉ። ላይት ፐርሱ የተሰኘ አዲስ ኩባንያ በጋራ በመመስረትም ከባዶ ለመጀመር ይዘጋጃሉ። ይሁን እንጂ ትግላቸው ገና እንዳልተጠናቀቀ እንመለከታለን።
የጋያ ያጎት ልጅ የሆነው አሌክስ የፈጠረው አዲስ የቴክኖሎጂ ስጋት ይጋረጥባቸዋል። ይህ ቴክኖሎጂ ማንኛውንም ድምጽ በፍጹም ጥራት መኮረጅ የሚችል የሰው ድምጽ ተዋናዮችን ከስራ ውጪ የማድረግ አቅም እንዳለው እናያለን። ዋና ባለሀብታቸው ማርክም ርካሽና ፈጣን በሆነው በዚህ አዲስ ቴክኖሎጂ በመማረክ የገንዘብ ድጋፉን ወዲያውኑ ያቋርጣል። የጥበባቸውን መክሸፍ ለመቀበል ያልፈለጉት ፍራንክና ጋያ የኢንዱስትሪውን የወደፊት ዕጣ ፈንታ የሚወስን ወሳኝ ውድድር እንዲደረግ ጥሪ ያቀርባሉ። ይህም በሰው ድምጽ ነፍስና በቴክኖሎጂው ፍጹምነት መካከል የሚደረግ ፍልሚያ እንደሆነ እንረዳለን። በመድረኩ ላይ የቀረበው ሮቦት እንከን የለሽ ትርኢት በማሳየት 90% የሚሆነውን የህዝብ ድምጽ ያገኛል። ተራው የፍራንክ ሲደርስ ግን ወደ መድረኩ ወጥቶ ዝም ብሎ አይናገርም። ይልቁንም ልብ የሚነካ ታሪክ ይተርካል። ፍራንክ የማስታወስ ችሎታውን ያጡትን የጋያን አባት የሚያሳይ ቪዲዮ ለተመልካቹ ያቀርባል። በቪዲዮው ላይ አባትየው በቴክኖሎጂ የተሰራውን የልጃቸውን ድምጽ ሲሰሙ ሊለዩት አይችሉም። ነገር ግን የጋያን እውነተኛና ህያው ድምጽ ሲሰሙ ወዲያውኑ እንደሚያውቁት እናያለን። ይህም የፍራንክን መከራከሪያ በተግባር ያረጋግጣል። ይኸውም የሰው ድምጽ ከቃላት በላይ ትውስታን፣ ፍቅርንና ማሽን ሊፈጥረው የማይችለውን ስሜት የሚሸከም መሆኑን ነው። ተመልካቹ በዚህ በጥልቅ ስለሚነካ ድምጹን ለሰው ልጅ ይሰጣል። በዚህም ፍራንክና ጋያ ውድድሩን አሸንፈው ከማርክ ጋር የነበራቸውን ውል በማደስ የድምጽ ትወና ኢንዱስትሪው ህልውና እንደሚያስጠብቁ እናስተውላለን። ታሪኩ ወደፊት በሚኖራቸው ህይወት ላይ በሚያምር እይታ ይደመደማል። ፍራንክ ከጋያ አባት ጋር አሳ እያጠመዱ ሳለ በድጋሚ በይፋ የልጃቸውን እጅ ይጠይቃል። ከጥቂት ጊዜ በኋላም ጋያ በትልቅ መድረክ ላይ ቆማ የምርጥ የድምጽ ተዋናይ ሽልማትን ስትቀበል እንመለከታለን። ለዚህ ስኬት ያበቃትን መካሪዋ የህይወት አጋሯና ትልቁ ደጋፊዋ ፍራንክ ዋንጫውን ሲያቀብላት የህይወት ጉዞዋ ሙሉ ክብ ይሰራል። በመጨረሻም ፍራንክና ጋያ መድረክ ላይ ሆነው የወደፊት ጊዜያቸውን ብሩህ መሆኑን አረጋግጠው ሲተቃቀፉ ፊልሙ ይጠናቀቃል።